በዌብሳይታችን ላይ የምናስቀምጣቸው ማንኛውም ኤለመንት ጽሁፍም ይሁን ፎቶ ልክ እንደ አንድ የፎቶ ፍሬም ብንወስደው ነገሩ ይበልጥ ግልጽ ይሆንልናል። ሲጀመር በፍሬም ውስጥ የምናገኘው ፎቶ ወይም ጽሁፉ ራሱ ኮንቴንት የምንለው ሲሆን ይህንን ይዘት ተከትሎ በፎቶውና በፍሬሙ መካከል የሚፈጠረው ውስጣዊ ክፍተት ደግሞ ፓዲንግ በመባል ይታወቃል። ይህንን ሁሉ አቅፎ የያዘውና ለኤለመንታችን ውበት የሚሰጠው የውጭው ጠርዝ ቦርደር ተብሎ ሲጠራ፣ በመጨረሻም ይህንን ሙሉ የፎቶ ፍሬም አጠገቡ ካሉ ሌሎች ነገሮች ገፋ አድርጎ ክፍተት የሚፈጥረው መርጂን ነው። አሁን ደግሞ ይህንን በሲኤስኤስ ሲሙሌተር በደንብ ለመረዳት እንሞክር። እዚህ ጋር ኮንቴንታችን ወይም ፎቶአችን አለ። በመጀመሪያ የኮንቴንቱን ዊድዝ 165 ፒክስል፣ ሄይቱን ደግሞ ወደ 122 ፒክስል እናሳድገው። አሁን ፓዲንግ እንስጠው። በኮንቴንቱና በቦርደሩ መካከል ክፍተት ለመፍጠር 21 ፒክስል ያክል ፓዲንግ እንጨምርበት። አያችሁት? በውስጥ በኩል ክፍተቱ እየሰፋ ይሄዳል። ቀጥለን ለቦክሳችን 9 ፒክስል የሚሆን ቦርደር እንስጠው። አሁን ፍሬሙ በግልጽ ይታያል። በመጨረሻም መርጅኑን እንጨምር። መርጅኑን ወደ 25 ፒክስል እናሳድገው። ቦክሳችን በዙሪያ ያሉት ሌሎች ነገሮችን ገፋ በማድረግ የራሱን ቦታ ይይዛል ማለት ነው። እሺ፣ አሁን ይህንን በኮድ እንዴት እንደምንተገብረው እንመልከት። መጀመሪያ ካርድ የሚለውን ክላስ እንጥራና ባክግራውንድ ከለሩ ጥቁር እናድርገው። የቴክስቱን ከለር ደግሞ ነጭ እናድርገው። እዚህ ጋር እንደምታስተውሉት ጽሁፉና ቦክሱ በጣም ተጣብቀዋል። ይህንን ለማስተካከል እና ውስጣዊ ክፍሉን ክፍተት ለመፍጠር 10 ፒክስል ፓዲንግ እንስጠው። አሁን ጽሁፉን ለማንበብ አመች ይሆናል ማለት ነው። ቀጥለን ቦርደር እንስጠው። የቦርደሩን መጠን 10 ፒክስል እናድርገው። የቦርደሩ ስታይል ደግሞ ሶሊድ እናድርገው። ከለር ቀይ እናድርገው። ለማሳያ ያክል ይህንን ካርድ ብንደግመው ሁለቱ ካርዶች እርስ በርስ ተጣብቀው እናያቸዋለን። በመካከላቸው ክፍተት ለመፍጠር 10 ፒክስል መርጅን እንጠቀማለን። አሁን በሁለቱ ቦክሶች መካከል በቂ ርቀት ተፈጠረ ማለት ነው። የሲኤስኤስ ቦክስ ሞዴልን በመጠቀም የዌብሳይታችንን ይዘት በዚህ መልኩ በስርዓት ማስተካከል እንችላለን። ቪዲዮ ከተመቻችሁ ሰብስክራይብ፣ ላይክ፣ ኮሜንት ማድረጋችሁን አትርሱ። በሚቀጥለው ክፍል እንገናኝ። መልካም ጊዜ።